ጀማዓው ሊቨርፑል ዌስትሃምን ወቀጠው ራሱ አይገልጽም እናት እንደሌለው ልጅ አንተ የሻሼ እኮ አባት እኮ ነው ምን ሆናችሁ ነው እናንተ እንደዚህ አይነት ጥቃት የምትፈጽሙበት እንደዚህ እኮ አይቻልም እንዴ ተርፍየን እኮ ጸጉር እንዳታስቆርጥ አድርጎ እኮ ውለታ ሰርቶልናል አይደል እንዴ ከመቼ ጀምሮ ነው እንደዚህ ውለታ መብላት የጀመራችሁት ሊቨርፑላውያን ነውር አይደለም እንዴ ነውር እኮ ነው ይሄ በፍጹም እኮ አይቻልም እግር ኳስ ራሱ አይደለም ይሄ እንዴ ማን ይሄ የሻሼ ሚሽን አሰናካይ የሆነው ዌስትሃም ዛሬ ተሸንፏል ሊቨርፑል በጣም ቆንጆ ነው ፐርፎርም ያደረገው ዘንድሮ ማለት ነው ቶፕ 4 ውስጥ ተጋድለንም ቢሆን እንገባታለን የሚል አይነት ገጸ ባህሪን ያሳዩን ዛሬ በጣም ተጋድሎ ኢኪቲኬ ጎል አስቆጥሯል አምስቱንም የተለያዩ ተጫዋቾች ናቸው ጀማው ጎሉን ያስቆጠሩት ያ ብቻ አይደለም ማለት ነው ከቆመ ኳስ ያገባሹ ጎል ብዛት ይወል ሴት ፒስ እኔ ላይ ተበረታላችሁ ዛሬ ሊቨርፑል ያስቆጠረውን የቆመ ኳስ ብዛት እዩት ቶፕ 4 ላይ እርግጠኛ ነኝ ይገባል ሊቨርፑል ዘንድሮ ይገባል አሁን ማን ነው የሚወጣው ነው እኔ ግራ ይገባኝ ቪላ ግን ይወጣል በእርግጠኝነት ይመቻችሁ ዴሄ አረዲቬ ዴ ምንድነው አምስት አጥቆ አልመጣም እንዴ ቶፕ 4 እንዴ በጣም አሁን በቃ ከዋንጫው ልክ እናንተ ዳሱ ሊያሳስብ ደርሷል እኮ አምስት ተከተከላችሁ ዌስትሃም ሲጀምር አባታቸው ናቸው የነሱ አባት ናችሁ እኮ የታወቀ ነው ዌስትሃምን አዌይም ፋርፋር ሁሌ ታሸንፋላችሁ መጥፎም ብትሆኑ ማለት ነው አምስት የዛሬ ሜክቲኬ አሲስት ፕላስ ሊቨርፑል ማለት ነው ሴት ፒስ ይተሻሻሉ አይ ሳይ በጣም ቆንጆ ሴት ፒሶችን ትመታላችሁ ምናምን ነገር አሁን እኮ ሳትፈልጉ ለአርሰናል ተቋጥሩ ነው ነገር ቼልሲ እንደ ታውት ቼልሲን አሁን ተውትና ማለት ነው ለኛው ቋጥሩ እኛ እንብለው እንዴ እናንተ ፎርት ገባላችሁ አይቀርም ዩናይትድ ሶስተኛው ነው በተነክ ቪላ ከቪላ ጋር 3 ነጥብ ነው የሚሆነው አሁን 3 ነጥብ ሆኗላችኋል ቪላ ይወርዳል በቃ እናንተ ገባላችሁ ማንቸስተር ይገባል አላቅም ብቻ እኔ እንዴት ነው እኔ ብቻ ዋንጫው ልብለው ግን እናንተ ማለት ነው መግባታችሁ ማንቸስተር ደግሞ ማለት በዚህ ሞራል በፈጣሪ ሊቬ ዛሬ ይለያል ሊቨርፑል አሸንፏል ማን ዛሬ ዌስትሃሞች ማለት ነው የሆነ ሰዓት ላይ መጫወት ይጀምሩና ይጠፋባቸዋል ለምን እንደሆነ አላቅም ኢኪቲኬ ተጸዳዳባቸው ማን ዲፍሌክሽን አለው ጎሉ ግን ስቲል የመታበት ቦታ በጣም ያበደ ነው ሶቦዝ ላይ የሚጫወተው ጨዋታ ምንድነው ይሰውዬ ግን ቆይ ከጨዋታ ምንም አቋም አይቀንስም ነው ምንድነው ጋክፖ ከስንት ጊዜ በኋላ አገባላችሁ ማን ጋክፖ ይሄንን ሙሉ ሲዝኑን አይችልም ነበር ዛሬ ግን አገባ ማለት ግን ኢኪቲኬ ጤነኛ እንዳልሆነ እያሳየ ኢኪቲኬ ጤነኛ አይደለም ማካሊስተር ደግሞ ምን አይነት ምት ነው ምን አይነት ጎል ነው የምታገባው እንዴ ዌስትሃሞች ማለት ነው ይላችሁ ወደ ጎል ይሄዳሉ ቦን ዌስትሃም አያስፈልግም ቦን የተባለ ሰውዬ ዌስትሃም አያስፈልግም ማን ከዚህ ቲም ውጣና ሌላ ቲም ገባ አረ በስማ እኔ እኮ ለሲቲ ጨዋታ ዋርም አፕ እያረኩኝ ነበር ሊቨርፑል ግን ለማንም አይመለስም ማን 5 አገባባችሁ ፈርስት ሃፍ ነበርኩ 3 እኮ ያገባው 3